ሰላም ቤተሰብ እንኳን ወደ ሀገር ልውሰዳችሁ ቻናል በሰላም መጣችሁ። ዛሬ በአንድ ጊዜ አህጉርም ሀገርም ወደ ሆነችው ልዩና አስገራሚ እንስሳት ወደሚገኝባት ድንቅ ምድር ወደ አውስትራሊያ እንጓዛለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለመሆኑ ስለ አውስትራሊያ ስታስቡ የመጀመሪያ በአእምሯችሁ የሚመጣው ምንድን ነው? ካንጋሮ ወይስ ሰፊው በረሃ? ዛሬ ምናልባት ሰምታችኋቸው የማታውቋቸው 5 አስገራሚ የአውስትራሊያ እውነታዎችን ይዤላችሁ መጥቻለሁ። እርግጠኛ ነኝ ትገረማላችሁ። ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንለፍ። አውስትራሊያ በደቡባዊ የኮከብ ንፍቀ ክበብ የምትገኝ በአንድ ጊዜ ራሷን የቻለች አህጉርም ሀገርም የሆነች አስገራሚ ምድር ናት። ወደ ስፋቷ ከዓለም 6ኛ ደረጃ ላይ የምትቀመጥ ሲሆን በርካታ ለየት ያሉ ተፈጥሯዊና ማህበራዊ ባህሪያት አሏት። ዋና ከተማዋ ካምቤራ ትባላለች። ብዙ ሰዎች ሲድኒ ወይም ሜልቦርን ዋና ከተማ ይመስላቸዋል። ነገር ግን በእነዚህ ሁለት ትልልቅ ከተሞች መካከል የነበረውን የፉክክር ስምምነት ለመፍታት ካምቤራ በሀገሪቱ መካከል ታስቦ የተገነባች ዋና ከተማ ሆናለች። ሲድኒ እና ሜልቦርን የሀገሪቱ ኢኮኖሚክና ኪነጥበብ እና የትርኢት ማዕከል ናት። የህዝብ ቁጥር በአሁኑ ጊዜ የህዝብ ቁጥሯ ወደ 27.7 ሚሊዮን አካባቢ ይገመታል። ሀገሪቱ በጣም ሰፊ ብትሆንም አብዛኛውን የውስጠኛ ክፍል በረሃማ በመሆኑ ህዝቡ በብዛት ማለትም 90% ያህሉ የሚኖረው በባህር ዳርቻዎች አካባቢ በሚገኙ ከተሞች ላይ ነው። ቀደምት ነዋሪዎች ሲናገሩ አውስትራሊያ በአውሮፓውያን ከመድረሳቸው ከ50,000-65,000 ዓመታት በፊት ጀምሮ በዚያ ይኖሩ የነበሩ የአቦርጂና እና የቶሬስ ስትሬት አይላንደርስ ህዝቦች መገኛ ናት። ይህ ባህል በዓለም ላይ ካሉ ረጅም ዘመን ያስቆጠሩ እስካሁን በህይወት ካሉ ጥንታዊ ባህሎች አንዱ ተደርጎ ይወሰዳል። ብዝሃ ባህሏም በአሁኑ ጊዜ አውስትራሊያ ከተለያዩ የዓለም ክፍሎች በፍልሰተኞች የተገነባች የብዙ ባህሎች የቋንቋዎች መገኛ ናት። ይፋዊ ቋንቋ ባይኖራትም እንግሊዝኛ ዋነኛ መግባቢያ ነው። ልዩ ተፈጥሮና እንስሳት አሏት። አውስትራሊያ ከሌላው ዓለም ተለይታ ለረጅም ዘመናት በመቆየቷ ምክንያት በሌላ ቦታ የማይገኝ ልዩ እንስሳት መገኛ ናት። ለምሳሌ ካንጋሮ፣ ኮአላ፣ ዲስ እና ዋምባት የመሳሰሉት በሆዳቸው ላይ ከረጢት ያላቸው እንስሳት በስፋት ይገኙበታል። ታላቁ የአልጋ መሬት በዓለም ላይ ትልቁ የኮራል ሪፍ የባህር ውስጥ ህይወት ክምችት በአውስትራሊያ ሰሜን ምስራቅ ባህር ዳርቻ ላይ ይገኛል። ይህ ተፈጥሯዊ ድንቅ ነገር ከህዋ ላይ እንኳን በግልጽ ይታያል። አስተዳደራዊና ኢኮኖሚያዊ ስናይ የፖለቲካ ስርዓቷን ስናይ አውስትራሊያ የፓርላማ ዲሞክራሲያዊ እና ህገ መንግስታዊ ስርዓት ትከተላለች። 6 ግዛቶች እና 2 ትልልቅ ግዛቶች አሏት። ኢኮኖሚዋም በጣም በበለጸገ እና ጠንካራ በሆነ የነፃ ገበያ ኢኮኖሚ ትታወቃለች። በተለይም በማዕድን፣ የብረት፣ የድንጋይ ከሰል፣ ወርቅ፣ በግብርና፣ ስንዴ፣ ስጋና ወይን እንዲሁም በቱሪዝም እና በትምህርት ዘርፍ ዓለም አቀፍ ተማሪዎችን በመቀበል ከፍተኛ ደረጃ የምትታወቅ ሀገር ነው። የገንዘብ ክፍሏ በአውስትራሊያ ዶላር ነው። እንግዲህ ስለ ውቧ አውስትራሊያ የነበረን ቆይታ ይህንን ይመስል ነበር። ከቪዲዮ ውስጥ ይበልጥ ያስገረማችሁን ነጥብ የትኛውን? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁ ላይክ ማድረጋችሁ፣ መሰል ጠቃሚ መረጃዎችን በፍጥነት እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ አስገራሚ ርዕስ እስክንገናኝ ቻው።